greatest lie humanity tells itself is that we have outgrown human sacrifice. እዚህ ቪዲዮ ላይ እቺ ሴት እንግዲህ የአይሁድ ጁሾችን ሃይማኖት የምትሰብክ ኦር ደግሞ የምታቀርብ ሴት ትልቁ ውሸት በዓለም ላይ ተዋሻችሁት ሂውመን ሳክሪፋይ አያደርጉም የሚል ነው። እኛ ግን እናደርጋለን ያለች 2025 ሴፕቴምበር አሁን ባለንበት ወር ላይ የሮሽ ሃሻን የሚባል የጁሾች በዓል ላይ የተደረገ ንግግር ነውና በግልጽ ሂውመን ሳክሪፋይ እንደሚያደርጉ እንግዲህ ራሳቸው ተናግረዋል። እንግዲህ ምናየው ነው ያለችውን ነገር ይሄንን በደንብ እንየው። We call it by different names now and make our offering to different gods, as if the designation means that their mothers cry less when they die. We call masses of humanity collateral damage. በጣም የሚገርም ነው እንግዲህ ለኛ ምንም አይደለም እያለች ተመልከቱ and turn our eyes away from the pictures of their lifeless bodies as we sip our morning coffee. And the truth is, we don't do it because we are heartless. We do it because we believe that it is necessary for the world to keep running. We do it because we believe that the gods whose favor we so desperately seek, freedom, security, prosperity, flourishing, that they demand blood as the price of their favor. What? We do it because we cannot see any other choice. And maybe that's why we read the Akedah, the binding of Isaac, on Rosh Hashanah. Because the story of the Akedah isn't about inconceivable obedience. When Abraham prepares to sacrifice Isaac, he is just accepting the same bargain of blood we still accept today. That some need to die for the world to flourish. እንግዲህ እንደተመለከትነው እዚህ ቪዲዮ ላይ እቺ ሴት እንግዲህ የጁሾችን ሃይማኖት የምትሰብክ ኦር ደግሞ የምታቀርብ ሴት ናትና ትልቁ ውሸት በዓለም ላይ ተዋሻችሁት ሂውመን ሳክሪፋይ አያደርጉም የሚል ነው። እኛ ግን እናደርጋለን ያለች እንግዲህ በግልጽ የወጣ 2025 ሴፕቴምበር አሁን ባለንበት ወር ላይ የሮሽ ሃሻን የሚባል የጁሾች በዓል ላይ የተደረገ ንግግር ነውና በግልጽ ሂውመን ሳክሪፋይ እንደሚያደርጉ እንግዲህ ራሳቸው ተናግረዋል። እነዚህ ሳክሪፋይ የምናደርጋቸው ቤተሰቦች ወይም እናቶቻቸው ብዙ አያለቅሱም፣ ምክንያቱም ይህንን ስለሚያውቁ ይሄ ሳክሪፋይ ለአምላኮቻችን ያስፈልጋልና ያውቃሉ። ስለዚህ አያለቅሱም። ሳክሪፋይ ስናደርግ ይሄ ኖርማል ነው የምትለው። ይህንን የምናደርገው የእኛ አምላኮቻችን ይህንን በጣም ስለሚፈልጉት ስለሚያስፈልጋቸው ማድረግ ስላለብን አምላኮቻችን ይህን መስዋዕትነት የምንሰጣቸው ዓለማችን እንዲበለጽግ እንዲለመልም እንደገና ደግሞ ጥበቃ እንዲኖር በዓለም ላይ ሁሉ ነገር ሰኪውርድ እንዲሆን ይህንን ለአምላኮቻችን የምናቀርበው የሂውመን የሰው መስዋዕትነት ስለሚያስፈልግ ሌላ ምንም አይነት አማራጭ ስለሌለን ነው ለነዚህ አምላኮች የምናቀርበው። ሌላ አማራጭ ወይም ሌላ ኦፕሽን የለንም። ይሄው ስለሆነ ሪፈር የምታደርገው ከመጽሐፍ ቅዱስ ላይ ስለ አብርሃምና ይስሐቅን ሊሰዋ በሄደበት ሰዓት ስላለው አኬዲያ ስለሚባለውና ይሄ ያለ አምላካችን ይሄ አሁንም ድረስ ይህንን ነገር ይቀበለዋል። መስዋዕትነትን መሰዋት ስላለበት የሰው መስዋዕትነት ያስፈልገዋል። ይሄም ደግሞ የሚሆነው ዓለማችን ሰላም እንድትሆን፣ ዓለማችን እንድትጠበቅ፣ ዓለማችን እንድትለመልም፣ እንድትበለጽግ ነው የምትለው። እንግዲህ በጣም የሚገርም ነው። እንግዲህ ብሮድ ዴይ ላይት ላይ እንደዚህ አይነት ነገር ይሄ ማለት እንግዲህ ብዙ ሚዲያዎች ባሉበት ቦታ ላይ የነዚህ የታልሙድ ጅዊሽ አባላት በቃ ፊት ለፊት ላይ ወጥተው የተናገሩት ነው። እንግዲህ ዓለማችን ወደየት እየሄደች እንዳለ በዚህ ማየት ይቻላል። እንግዲህ ይሄ የክፉ አሰራር ወይንም ይሄ የሰይጣን መንግስት በቃ በግልጽ ወደ ምድራችን ሊሰራ ፊት ለፊት ላይ የመጣበት ዘመን መሆኑን በዚህ ማየት ይቻላል። እንግዲህ ከዚህ በላይ ምንም አይነት ማስረጃ ሰው ሊጠብቅ አይገባም። ይሄ ከዚህ በላይ እንግዲህ አዶ ነው አይምሮ ያለው ሰው ይሄንን የሚሰማ ሰው ይሄ እንግዲህ በዚህኛው ወር ሴፕቴምበር ላይ የሆነ ነው እና በጣም የሚገርምና የሚያስደነግጥ ነው። ዓለማችን እንግዲህ ሰይጣን በዚህ ሌቭል በዚህ ደረጃ እየሰራ እንደሚገኝ የሚያሳይ ቪዲዮ ነው። እኔ በጣም ማመን ያቃተኝ እንግዲህ የሆነ ነገር ለማለት ራሱ ከበደኝ በቃ። ስለዚህ ወደ እግዚአብሔር መመለስ እንግዲህ ይሄ በዚህ ዘመን ላይ ልናያቸው በጣም አዲስ ነገር ሊሆኑብን የማይችሉ ነገሮች ጀምረዋል። እነዚህ እንግዲህ በግልጽ እየታየ ነው። ስለዚህ መጠንቀቅ እንዳለብን
መጸለይ እንዳለብን፣ መጠንከር እንዳለብን፣ ወደ እግዚአብሔር መመለስ እንዳለብን፣ ይሄ በእኛ ላይ በህይወታችን ላይ አፕላይ እንዳይሆን መጸለይ፣ በእግዚአብሔር ፊት መውደቅ፣ ማልቀስ እንዳለብን ነው። ይሄ ዛሬ የምመክራችሁ እግዚአብሔር መቼስ እንደዚህ ነገሮችን ሲያሳየን የጊዜው መጠናቀቅ የመጨረሻው ዘመን ላይ እንዳለን የሚገልጹ የተለያዩ በጣም ብዙ ቪዲዮዎች አሉ። ግን ይሄ ደግሞ በጣም የሚገርም ነው። በቃ በእንደዚህ አይነት መልኩ በግልጽ እንደዚህ ነገር ይመጣል ብለን በማናስበት ዘመን በፍጥነት በእኛ ዘመን ላይ እንግዲህ ይሄ መጥቷል። እንጠንቀቅ ወገኖች። ይህንን እንግዲህ ቪዲዮ አሰሙ፣ ለሌሎች ሰዎች ላልሰሙ አሰሙ። እስራኤል እንደዚህ ናት የምንለው ነገር አይደለም። በጥልቁ በከባድ በዳርክነስ ውስጥ ነው እየሰሩ ያሉት። እንግዲህ እየተሰራ ያለው ነገር ለእኛ በጣም ከአይምሯችን በላይ ነው። ስለዚህ መጸለይ ብቻ ነው ሊያዋጣው የሚችለው ነው ምለው። አመሰግናለሁ።